አስበሽ አቅደሽ ቀመር ሰርተሽ ወደ አብርሃም ህይወት የገባሽው አንቺ ነሽ። አንድ ሴጣን የሆነ ሰው አቤላ የሚባለው ሰው አገዘሽ በህይወቱ ስለሚቀና ያኛውን ህይወት ስለሚመኘውና አብርሃም ያለበት ነገር ደስተኛ ስላልሆነ ያ ነገር እንዲፈርስበት ስለሚፈልግ አንቺን አመጣሽ። አንቺን ሐሳብ ተስማማ። አቅዳችሁ ተዘጋጅታችሁ ያደረጋችሁት ነገርማ እንደሆነ ያስታውቃል እኮ። ሩታ ትዳሯ ላይ ሁሉ ነገር ከደረሰ በኋላ ባሏን ተቀምጣ ልጅ አባት እንዲያድግ እየተደረገባት ካለው ነገር አንጻር ተነስታ ምንም ነገር ብታደርግ ምንም አይገርመኝም። እኔ የምሬን ነው። እንደ ስህተት ራሱ አልቆጥረውም። ነገር አታስታውስም? አንተን አንገት ለማስደፋት የሄደችውን መንገድ አታውቅም? ማንም አንገት አላስደፋውም። ይቅርታ አንቺ መተሽ ሩታን ቤተሰቧን እሷን አንገት ያስደፋሽ አይበልጥም? እሱ ምን ሆነው አንገቱን ይደፋል? ለምን ትዳርን ፈታ፣ ለምን ልጅህን ጥለህ ሄድክ በሚል ጠብና ጥል ውስጥ በመጣ ነገር አብርሃም መች አንገት ደፍቶ ያውቃል? ስራው እኮ አንገት የሚያስደፋ እኮ ነው። ስራው እኮ አስነዋሪ እኮ ነው። እሱን አይደለም የቤተሰቦቹን አንገት የሚያስደፋ ስራ እኮ ነው እየሰራ የነበረው ከአንቺ ጋር። አንገት አስደፋሽው። የራቁት ፎቶ እንደገና ደግሞ አንተን ለማስደፋት አንዴ በጥፊ አንዴ በወንድሞች አስታሰደበ የነበረው ረስተኸው ነው? ኖ እሱ ችግር የለውም። አንቺ ራቁትሽን እኮ ነው የሰወርሽው። አንቺ ትዳር ላለው ሰው ራቁት መሆን አግባብ ነው? ምክንያቱም መቼም ሁለቱ መካከል ሴክስ የተፈጠረው ልብሳቸውን አውልቀው ራቁታቸውን ነው። ለዛ ነው እኔ የተናገርኩት፣ ሌላ ነገር እንዳይመስላችሁና የአንቺ ብልግና አይታይሽም? የሰው ብልግና ከምትቆጥሪ በአንቺ ውስጥ ያለውን ምሰሶ ትተሽ በሌላ ሰው አይን ውስጥ ያለን ነገር ለምን ትመለከቻለሽ? መጀመሪያ ራስ አይደል? መጀመሪያ እኛን የምንቀድመው መጀመሪያ ራሳችንን እንመልከት። እሺ እየሰማሁህ ነው ማለት ከዚህ በፊት እኔና አንቺ በቃ ከዚህ በኋላ መሆን የምንችለው እህትና ወንድም ነው። ሲጀምር እህትና ወንድም መሆን አያስፈልግም። ያ በቃ ሁሉ ነገር ከእህት ጋር ነበር ያ ሁሉ ጊዜ እያሳለፍክ የነበረው። ዛሬ እንደዚህ ልትክደኝ ነው ያ ሁሉ ነገር እያሳለፍን የነበረው? ምን ያደርግ ልጁ ሲነቃ ከነበረበት ነገር ህልም የሚሆን ቅዠት አሁን ላይ እንደ እህት በኖርማል ስለሆነ በትክክለኛ አይምሮ እየተመለከተች ስለሆነ እንደ እህቱ አሁን ባለው አብርሃም አሁን ባለው ስሜት እንደ እህቱ እየተመለከተች ይሆናል። በቃ ያኔ እንግዲህ አንቺ ራሱ ወደሱ የቀረብሽበት አቀራረብ እንደ እህት ስላልሆነ እህት እንደዛን ወደ ወንድ ስለማትቀርብ እህት መሆን የምትፈልግ ሴት እንደዛ ገላዋን እያስነካካች ወደ አንድ ወንድ አትቀርብ ማለት መቼም። አሁን ግን ነገሮች ሲገለጡና ከነበረበት ቅዠት ሲነቃ እንደ እህት ካልሆነ እንዴት ይመልከትሽ? አሁን እኮ አብርሃም አንቺን እየተመለከተ ያለው እንደ ዛሬ እንደ ትናንትና ወዲያ ወይም ከዚህ በፊት እንደነበረችው አይነት ሄርሜላ አይደለም። አሁን እየተመለከተ ያለው አብርሃም አንቺን እንደ እህት ነው። እንግዲህ ምንም ልንረዳሽ አንችልም። ያሳዝናል በጣም። ዛሬ እንደዚህ ልትርቀኝ ነው? ያ ሁሉ ቃላቶች ከሄድ ሄዱ አብርሃም። እኔ ያስቀኝ ቃል እኮ ቀላል ነው። ለሩታ የተናገረውን ያክል ቃል አንቺ አልተናገረም እኮ። ስለ ሩታ አብርሃም የመሰከራቸውና ያወራቸው ቃላቶች በጣም ከባባድ ናቸው እኮ። ለአንቺ ምን አወራ እንዴ? ምን ቃል አወራ ለአንቺ? እስኪ ንገሪኝ። የምሬን እኮ ነው። ቃል እኮ ይታጠፋል። ለሩታ የገባውን ያለውን ያወራውን ስለ ሩታ የመሰከረውን የሆነችለትን ነገር ሩታ የሆነችለትን ያወራውን ነገር ሁሉ ሽሮታል እኮ። ቃል እኮ ኖርማል ነው። ቃል ይሻራል። የማይሻረው የፈጣሪያችን የእግዚአብሔር ቃል ብቻ ነው። ምን የአንቺ ቃል የፈጣሪ ቃል ነው? ቃል አትበይብን። እዚህ አብሬክ በጣም ብዙ ነገር እያወራን ልጅ እንወልዳለን ከአንቺ ጋር ብዙ ነገር አስባለሁ እያልክ የነበረው ነገር ዛሬ ላይ እንደዚህ ሊፈጠር ነው? የአንቺው ጣንጥኝ እኮ የወለደውን ልጅ አስጠሎት እኮ መጣ እኮ። አየሻ፣ ራስ ወዳድ ነሽ፣ ጥቅመኛ ሴት ነሽ እያልኩሽ የነበረው ለዛ ነው። እዛ ጋር የወለደው የሩታ ልጅ አይታይሽም ከአንቺ ልጅ ጋር ምናምን ነገር። አብርሃም እኮ ሩታ እንዳረገዘች ያወቀ ቀን ልጁ ተወልዶ ምንም እንደሚያደርግ ምን እንደሚል ብዙ እቅዶች ነበሩት እኮ ከሩታ ጋር። ልክ እንዳንቺ እንዳወራው ከሩታን ጋር ሲያወራ ነበር። አየሽ፣ ከሩታ ጋርም ሲያወራ ነበረ። ያፈረሽው ይሄንን ነው። አየሽ፣ እዛ ጋር ያለውን ህልም አጨንግፈሽ እዚህ ጋር ያለው የአንቺ ህልም ያብብልኛል ብለሽ ማሰብሽ ራሱ ከባድ ነው። በራስ ሲደርስ ከባድ ነው። የተፈጠረው ነገር ንገራት። አሁን ምንድነው የፈለገች? በጣም ይቅርታ ማለት እኔ አንተን ላስጨንቅ ምናምን አይደለም፣ ግን ደግሞ ይቅርታ ማለት እኔ እንደዚህ አይነት ስሜት ውስጥ መግባትን ፈለገችው አላለም። ይመቼ ዛሬ ተመችቶኛል። ዛሬ ግን ደግሞ እወድሃለሁ፣ አፈቅርሃለሁ። በዚች ቅጽበት ውስጥ ከኔ ጋር እንደዚህ ለመለየት ተገቢ ነው? እኔ ከጎንህ ነኝ። በእግዚአብሔር ማርያምን ማንኛውም ሳትደውልልኝ አጠገብህ ነኝ እኮ አብርሃም። ዝቅ ስትል ቀን ያደረግኩ እኮ እኔ ነኝ አብርሃም። እኔ ማለት ረስቷታል ማን እንደነበረች፣ ከዚህ በፊት አብረው እንደነበረች፣ ምን ስታደርግ እንደነበረ ማን እንደሆነች የሚያውቀው ጉዳይ የለም ልጁ። እና የሆነ ነገር አልተወጋም ነው የምትሉኝ? የሰውዬ ያኔ እንዲህ መኪና ቁልፍ እንደጋ ነው አድርሳቸውና ነው ኖ ወይ ራሳቸውን የመጡት ራሳቸው ይሄዳሉ። ራሳቸው አብርሃም ስትመለስ በጣም የዋህነት የባሰ ጨምሮ ነው የተመለስከው። እጅቷ እያለቀሰች አብርሃም ኤፍሬም ሸኛቸው። ደስ ይላል፣ ተመችቶኛል። አሁን የመጡት ራሳቸው ይሄዳሉ። ለምንድን ነው የሚሄደው? እሺ ሄርሜ ያልከኝ፣ ከዛ ሄርሚስ ምንህ ናት?
ከኔ ጋር ምንድን ነው ያሳለፍከው ነገር? በቃ ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀምር በቃ ማለት መስመርሽን አልፈሻል። መስመርሽን በማይገባ ልክ አልፈሽ ስለመጣሽ ነገሮች ተገቢ ነበሩ ወይም ትክክል ነበሩ ማለት አይደለም። ንገረኝ፣ አንተ አስረዳ። ገባሽ? የማረጋገጥ እኮንም ከፈለገችው ከሱ ነው ከእናንተ አንደበት እኮ እያረጋገጠች እያስጨነቀችው እኮ ነው። ከዚህ በፊት እናንተ አልነበራችሁት መልሱለት የነበራችሁት። ከዚህ በፊት እኮ እናንተ ነበራችሁ የአብርሃም አፍ ብዙ ሰዎች ነበራችሁ ከአብርሃም አንደበት የነበራችሁት። የዛኔ እሱ ለምን አልመለሰም? ለምን እናንተ አልተናገራችሁም? የዛኔ ለምን እሱ አልመለሰላችሁም? ለምን እናንተ ተናገራችሁ? የዛኔ ዛሬ ምን ታያችሁ? ከዚህ በፊት እናንተ አልነበራችሁ የአብርሃም አንደበት? አፋፏን ስትላት የነበራችሁት አፋፏን ስትሏት የነበራችሁት እናንተ አይደላችሁ? እኛ ብዙ ጊዜ ስንሞግት አልነበር? ትዳርህን አንተ ምራ፣ ህይወትህን አንተ ምራ፣ አንተ ተናገር፣ አንተ ነገሮችን አስተካክል፣ ሰው አይደለም ያንተን ህይወት የሚመራል ብለን ስንናገር አልነበር? አያችሁ በእናንተ ሲደርስ እኔ ከሩታ ጋር ነው የሚሆነው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን፣ እኔም ደግሞ አልፈልግሽም። ደግሞ ከሩታ ጋር ነው ከዚህ በኋላ እኔ ፌንቱን አፈቀኝ። ፌንት ስትበላ ነበር እዛ ተንብለኝ ላይ ወደቀች። ራሳቸው ነው የሚሄዱት። ፌንት አዞረ አቅለሸለሻል። እንግዲህ ከዚህ በላይ እነሱ የሚቆዩ አይመስለኝም። መናገር የፈለገውን ተናግሯል። ስለዚህ ብንሄድ በቃ ወደቀች። ቻው ቼልሲ። ኦፋይ እንግዲህ ክፉ አይንካሽ፣ ምንም አትሁኚ፣ ሰላም ሁኚ። ብቻ አንቺ ከሰው ህይወት ውስጥ ውጭ እንጂ ሌላው ምንም ነገር የለውም። እግዚአብሔር ከክፉ ሊጠብቅሽ። ክፋትሽን የሚፈልግ ሰው አለ ብዬ አላምንም። ከሰው ህይወት ውስጥ እንድትወጪ የሚፈልግ ሰው ይኖራል። ከሰው ህይወት ውስጥ እንድትወጪ የሚፈልግ ሰው ነው እንጂ ያለው አንቺ ክፋት አንቺ ላይ ክፉ ነገር እንዲደርስ ምን እንዲል አይደለም። ያው እኔ የሚያልኩት ተንበሌኑ ላይ ስላየሁኝ ነው። መውደቁ አይቀርም። ለዛ ነው የተናገርኩት። ምንም እንድትሆኛ አንፈልግም። ፈጣሪ እግዚአብሔር ልቦና ይስጣችሁ።